ሞር ሚስተር ናይስ ጋይ። እነዚህን ቃላት ዶናልድ ትራምፕ በኢራን የሚገኙ እያንዳንዱን የኃይል ማመንጫ ጣቢያዎችና እያንዳንዱን ድልድዮች እንደሚያወድሙ በማስፈራራት በማህበራዊ ገጻቸው ላይ ካሰፈሩት ጽሑፍ የተወሰዱ ናቸው። ይሁን እንጂ የአሜሪካው ፕሬዝዳንት ተደራዳሪዎችን ወደ ፓኪስታን እንደሚልኩ በመግለጽ የሰላም ጥሪ አቅርበዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ እንደገለጹት ኢራን ትናንት በሆርሙዝ ወሽመጥ ላይ ተኩስ በመክፈት የተኩስ አቁም ስምምነቱን በጠቅላላ ጥሳለች ብለዋል። ጥቃቱ ያነጣጠረው በፈረንሳይና በዩናይትድ ኪንግደም የንግድ መርከቦች ላይ እንደነበረ ገልጸው ይህ ጨዋነት የጎደለው ተግባር ነው ብለዋል። ተወካዮቻቸው ለድርድር ነገ ምሽት ኢስላማባድ ፓኪስታን እንደሚገቡም አስታውቀዋል። ይህ በእንዲህ እንዳለ ሁለት የአሜሪካ አውሮፕላኖች የደህንነት ባለሙያዎችን ይዘው ኢስላማባድ አቅራቢያ ወደሚገኘው ራዋልፒንዲ አርፈዋል። በከተማዋ የሚገኙ ሆቴሎችም የተለቀቁና ወደ መንግስታዊ የደህንነት ቀጠናዎች የሚወስዱ መንገዶችም በጥበቃ ላይ እንደሚገኙ ለመገንዘብ ችለናል። ፕሬዝዳንት ትራምፕ ማክሰኞ ምሽት በሚያበቃው የኢራን የተኩስ አቁም ስምምነት ጋር በተያያዘ ስምምነቱን ማራዘም ወይም አለማራዘም ላይ ለመወሰን በሲቹዌሽን ሩም ስብሰባ እያደረጉ መሆኑ ተገልጿል። በኢራን እና በአሜሪካ መካከል ያለው የተኩስ አቁም ስምምነት ሊያበቃ 72 ሰዓታት ብቻ ነው የቀሩት። ሆኖም ኢራናውያን ስምምነቱን አሁኑኑ እየተፈታተኑት ነው ተብሏል። በሳምንቱ መጨረሻ በሆርሙዝ ወሽመጥ ለማለፍ በሞከሩ ሁለት መርከቦች ላይ ተኩስ ከፍተው ነበር። ሌሎች መርከቦች ማለፍ ቢችሉም ኢራናውያን ግን ወሽመጡ እንደገና መዘጋቱን እና በእነርሱ ቁጥጥር ስር መሆኑን እየተናገሩ ይገኛሉ። ከፍተኛ የሆኑ የኢራን አመራር እንዲህ ሲሉ ሀሳብ ሰጥተዋል። ዛሬም በወሽመጡ ውስጥ መርከቦች የሚንቀሳቀሱ ከሆነ ወሽመጡን የምንቆጣጠረው እኛ ነን። ላለፉት 2 እና 3 ቀናት አሜሪካ ሆን ብላ ከበባ አድርጋለች። ከበባ ማለት ምን ማለት ነው? ሁሉም ሰው ይወጣል ይገባል፣ ኢራን ግን አትወጣም አትገባም። ይህ በጣም ሞኝነትና ግዴለሽነት የተሞላበት ውሳኔ ነው ብለው ገልጸዋል። አሜሪካ በኢራን ወደቦች ላይ የጣለችው ከበባ አሁንም እንደቀጠለ ይገኛል። በሳምንቱ መጨረሻ ቅዳሜ ብቻ 23 መርከቦች ከአሜሪካ ማስጠንቀቂያ ደርሷቸው እንዲመለሱ ተደርገዋል። ፕሬዝዳንት ትራምፕ በሳምንቱ መጨረሻ በኦቫል ኦፊስ በወሽመጡ ስላለው ሁኔታ እንዲህ ብለው ገልጸው ነበር። ለ47 ዓመታት ሲያደርጉት እንደነበረው ሁሉ አሁንም ተንኮል ለመስራት ሞክረዋል። ማንም አልተጋፈጣቸውም ነበር፣ እኛ ግን ተጋፈጥናቸው። አሁን የባህር ኃይል፣ የአየር ኃይል ወይም መሪዎች የሏቸውም፣ ምንም የላቸውም። መሪዎቻቸው ተለውጠዋል። ይህ የስርዓት ለውጥ ነው ብለው ተናግረዋል። በኢራን በኩል ኢራናውያን በክልሉ ባሉ የአሜሪካ ኃይሎች ላይ ዛቻ መሰንዘራቸውን ቢቀጥሉም አሜሪካውያን ግን በዝግጅት ላይ ናቸው ተብሏል። ፕሬዝዳንት ትራምፕ የኢራን የሽብር አገዛዝ የሆርሙዝ ወሽመጥን እየዘጋና ቢያንስ በ2 መርከቦች ላይ ተኩስ እየከፈተ ባለበት ወቅት አዲስ ማስጠንቀቂያ ሰጥተዋል። ይህ እንዲህ እንዳለ የተኩስ አቁም ስምምነቱ በዚህ ሳምንት ማክሰኞ ምሽት ሊያበቃ ባለበት ወቅት የሀገሪቱ የበላይ መሪ አዳዲስ ዛቻዎችን እየሰነዘሩ ይገኛሉ። ቶም ሳወር የባህር ኃይል የፈንጂ ማምከኛ አባላት በአሁኑ ሰዓት አካባቢውን በፈንጂ መመርመሪያ መሳሪያዎች እየፈለጉ መሆኑን መገንዘብ ያስፈልጋል ብለዋል።